بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447ኛውን የሐጅ ጉዞ ምዝገባ ከህዳር 22 እስከ ጥር 18 በማድረጉ ይታወቃል። ይህ እንግዲህ የምዝገባ ስርዓቱ በሲስተም ነው የምዝገባ የነበረውና የምዝገባ ሂደቱን በተመለከተ ሙያዊ ማብራሪያ ለመስጠት የሲስተም ባለሙያ የሆኑት ሀጂ ፈይሰል ማማ ስቱዲዮአችን ተገኝተዋል። ሀጂ ፈይሰል እንኳን በሰላም መጣ። ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ላለፉት በተለይ ከ3 ዓመት ወዲህ እያንዳንዱን የሐጅ ምዝገባ እንግዲህ በኮምፒውተራይዝድ አድርጓልና የዘንድሮ እንደው ከዝግጅት ምዕራፋችሁ ጀምሮ እንዴት ነበር የተዘጋጃችሁት? ቢስሚላሂር ረህማኒር ረሂም። ሐጅ ማለት እንግዲህ ትልቅ የአራህማን እንግዶች የሚስተናገዱበት መስተንግዶ የምናደርግበት ሂደት ነው። ይህንን የሐጁን መስተንግዶ የተሻለ ደረጃ የላቀ ደረጃ ለማድረስ በየጊዜው የተሻሉ ነገሮች ተጠንተው አፕዴት ይደረጋሉ። ዘንድሮም ከነበረን ሲስተሞች ላይ ከዚህ በፊት የነበረን የምዝገባ ሂደቱንም በተሻለ መንገድ ለማቅረብ ለሁጃጆቹም ለመዝጋቢዎቹም ምቹ እንዲሆን ተደርገው አፕዴት ተደርጓል። ይህም አልሐምዱሊላህ በተሳካ ሁኔታ ተሳክቷል። ከክፍያ ጋር በተገናኘም በዛው መሰረት የተለያየ ነገሮች በየጊዜ የሐጅ ሚኒስቴር ወደ ታች ያወርዳል። ልክ እሱም ይህንን ሚሊየን ሁጃጆቹን ለመቀበል በየጊዜ የተለያዩ ነገሮችን ኢንትሮዲዩስ ያደርጋሉ፣ አዳዲስ ነገሮችንም ያመጣሉ። ዘንድሮ ለምሳሌ የሜዲካል ግዴታ አድርጎብናል። ይህንንም እኛ የነሱን ለውጥ ቶሎ በመውሰድ ሁሉም በሚባል ደረጃ በሲስተም እንዲሆን አድርገናል። የሜዲካሉንም ከዚህ ባሻገር የሁዲያ ክፍያም ሲስተም እንዲሆን በተደረገ መሰረት እኛም እዚህ ሎካሊ ያለን ሲስተም ላይ አጀስትመንት ተሰርተው ቶሎ ይሄንንም መቀበል እንዲችል ተደርገው ተሰርተዋል ማለት ነው። አልሐምዱሊላህ ከመዝገባ ሂደቱ ጀምሮ እስካሁን ባለው ከዚህ በፊትም ኢንሻአላህ ከዚህ በኋላም በተሳካ ሁኔታ ይከናወናል። ክፍላችሁ የምዝገባ ሂደቱን ተደራሽ ፈጣንና ቀልጣፋ እንዲሆን ነው እየሰራችሁት ያላችሁትና በዘንድሮ ስንት የምዝገባ ማስተባበሪያ ጣቢያዎች ነው ስራችሁን የጀመራችሁት? በጣም ጥሩ ጥያቄ ነው። ያው እንግዲህ ሁጃጆች ወደ ማዕከል እንዳይመጡና ባሉበት ቦታ ተደራሽ እንዲሆን የሚል እሳቤ ከ30 በላይ ኦልሞስት ዘንድሮ 30 ላይ ይሄ መዝገባ ተካሂዷል ማለት ነው። ኦልሞስት በክላስተር ሲናይ ሁሉም አካባቢዎች በቅርብ ቦታ የሚያገኙት ነው ማለት ነው። እነዚህን ሴንተሮች እነዚህ አሁን 30ዎቹ ሲመረጡ በጥናት ነው ማለት ነው። በጥናት ነው፣ በክላስተር የት አካባቢ ይቀርበዋል በትራንስፖርት መሰረት ታይቶ እንደዛ ማዕከል ተደርጎ ነው። እንግዲህ ያው በዳታ የት አካባቢ በአብዛኛው እንደሚሄዱ ስለሚታወቅ ሁጃጆቻችን ከረጅም ጊዜ ልምድ አንጻር እነዚህ ሴንተሮችም ሲጠኑ በዘፈቀደ አይደለም ማለት ነው። በጥናት ተጠንተው በክላስተር ተከፋፍለው ታይተው ከትራንስፖርት አኳያም ታይተው እንደዛ ነው ማለት ነው። ስለዚህ አሁን የምዝገባ ጣቢያዎች ወይም ምዝገባ ማስተባበር ጣቢያዎቹ ባለፈው ዓመት እንግዲህ አንዳንድ ሁጃጆች ሄደናል፣ አንዳንድ ቦታ ላይ ፈጣን የሆነ ቀልጣፋ የሆነ ሲስተም አለ፣ አንዳንድ ቦታ ላይ ደግሞ የዘገየ አለ ይሉና አቤቱታ ያቀርቡ ነበር እኛ ድረስና የዘንድሮስ እንዴት ነው? ምናልባት ከዚህ በፊት የነበሩ አንዳንድ የምንላቸው ማይነር ስህተቶች ሊኖሩ ይችላሉ። ማንኛውም ሰርቪስ ላይ እንደ አጋጣሚ አሁን ባለው ሂደት የተለያዩ ቦታ ላይ የኮሪደር ልማቶቹን መሰረተ ልማቶቹን የመስፋፊያ ሂደት ላይ ኔትወርኮች ሊነካኩ ይችላሉ። እንደውም ደግሞ በሀገሪቱ ደረጃም አንዳንድ ኔትወርክ ጠንካራ ያልሆኑበት ቦታዎች ሊያጋጥሙን ይችላሉ። እነዚህ አይነት ነገሮች አልፎ አልፎ የሚያስተውሉ ነገሮች ሲኖሩ ቶሎ የተሻለ አማራጭ በመጠቀም ምላሽ እየተሰጠን እንገኛለን ማለት ነው። ዘንድሮም ይሄን እርምጃ ነው የተወሰደው። ከአምና ያገኘነው ፊድባክ ዘንድሮ በተሻለ ሁኔታ መዝገባዎች ተካሂዷል ማለት ነው። እንግዲህ አንዳንድ ሁጃጆች እና የሁጃጆች ቤተሰቦች እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከባለፉት ዓመታት በተለየ መልኩ የአሁኑን ህዳር 22 ምዝገባ ጀምሮ ደግሞ ጥር 18 አጠናቋል። መጀመሪያውም መጨረሻውም ፈጠን ያለ ነው። ይሄ ደግሞ የሚዘጋው ደግሞ በሲስተም ውስጥ ነው። ሲስተም ዘግቷል፣ ሲስተም እንትን ብሏልና ለምንድን የዘጋችሁት እናንተ? ኦኬ፣ ሲስተሙ ጋር እንደምታውቁት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሐጅ ዘርፍ መመሪያ የሚወስደው ከዊዛረት አልሐጅ ነው፣ የሳዑዲ አረቢያ
አቅጣጫ ነው። ይሄ የነሱ አቅጣጫ መከተል ግዴታ ነው የሚሆነው ማለት ነው። እነሱም የተሻለ አቅርቦት እና መስተንግዶ ለማድረግ የራሳቸውን ፕሮግራም እና ስኬጁል ያስቀምጣሉ። ለሁሉም ዓለማት በዚህ ልክ ያወርዳሉ ማለት ነው። ስለዚህ እነሱ ባሉት መሰረት ከዚህ በፊት ቀደም አድርጋችሁ መጨረስ አለባችሁ ስላሉ ቀደም ብለን መጀመር ግዴታ ይሆናል ማለት ነው። ልክ እነሱ ደግሞ ሲስተማቸውን ሲያቋርጡ ነው እኛም መዝገባ የምናቋርጡ ማለት ነው። እነሱ ልክ ባሉት ጊዜ ሲስተማቸውን አቋርጠዋል። ከዛ በኋላ ምንም አይነት እንትን ስለሌለ ሀገር ውስጥ ያለው መዝገባም ግዴታ ማቋረጥ መቻል ነበረበትና በዛው ልክ ነው እነሱ ከዛ ባስቀመጡት አቅጣጫና ሲስተም ስለተዘጋ ከዚህ መዝገባ አቁመናል ማለት ነው። ስለዚህ ይሄ ማለት ሲስተሙ ታስተዳድራላችሁ እንጂ እናንተ ከፈለጋችሁ አትከፍቱም፣ ከፈለጋችሁ አዘጉ ማለት ነው። አዎ ይሄ በዓለም ደረጃ እነሱም ዝም ብሎ አይደለም ባይዞ የሚያደርጉት። እነሱም ዝም ብሎ ከፍቶ ወይ ዘግቶ ምናምን አይደለም፣ በጥናት ነው። ከዚህ በፊት ለምሳሌ ሎጂካል የሚያደርግ ነገር ቀደም ብሎ ወደ ሀገራቸው የሚገባ ሁጃጆቹን ቀደም ብሎ ካወቁ በዛው ልክ የደህንነት ጥበቃም እንደውም ደግሞ የመስተንግዶ የተለያዩ መስተንግዶች በየቦታ እንደምታውቁ የተለያዩ መስተንግዶች አሉ። ይህንን ለማከናወን ቀደም ብለው ወደ ሀገራቸው የሚገባ ሁጃጅን ማወቅ ስለነበረባቸው ነው እንትን የሚያነሱት ማለት ነው። ስለዚህ በዚህ መሰረት ነው እንጂ ሲፈለግ የሚዘጋ ወይ ሲፈለግ የሚከፈት አይደለም። ይሄ የሃይማኖት ስራ በመሆኑ ምክንያት ሁሉም ሰው ቢሄድ እኮ ያው ሁሉም ሰው ደስተኛ በመሆኑ ስለዚህ ይሄ ነገር በእነሱ አቅጣጫ ነው ማለት ነው ከፈተው የሚዘጋው። አሁን የምዝገባ ስርዓት ላይ ደግሞ ያው የግሩፕ አለ፣ የቤተሰብ አለ። በተለይ አንዳንድ ቦታ ላይ ባለፈው ዓመት እኩል ተመዝግበን የተለያየንበት ሁኔታዎች አሉ የሚሉ አቤቱታዎች አሉ። ዘንድሮ ይህንን ነገር ለማስቀረት የሄዳችሁበት ርቀት አለ? ኦኬ፣ ምናልባት በፊት እንደዚህ አይነት ነገሮች በተለያየ ምክንያት ሊከሰቱ ይችላሉ። አንደኛ ወይ አንድ ሰው ከግሩፑ ቀደም ብሎ ይመዘገባል። በኋላ ብዙ ሁጃጆች ከተመዘገበ ወይ ከአንድ ወር በኋላ ሌላ ቤተሰብ መጥቶ ይመዘገባል። ከዚህ በፊት በነበረው ያው በኮታ መሰረት ስለነበረ ቀደም ብሎ የሚመጣ ሰው ቀደም ብሎ መሄድ ስለነበረበት በዚህ ምክንያት ሪኦርደር ሊደረጉ ይችላሉ፣ ሊለያዩ ይችላሉ፣ አማራጭም ሊሰጣቸው ይችላል። ከቅርብ ጊዜ ወዲህ ግን ያው ፋሚሊ በደንብ ትርኢት ከሚደረጉ አንደኛው ነው። በየጊዜው ግሩፖች ይኖራል። የፋሚሊ ግሩፕ የኛ ትንሹ ግሩፕ ነው። ይሄ ግሩፕ በምንም ተአምር ሊለያይ አይችልም በእኛ ሎጂክ ማለት ነው። ባስ ላይም የበረራ ጊዜም ሆቴልም የሴትና የወንድ ተብሎ በሁለት ይከፈላል። ያው እንግዲህ ሴቶች ከሴቶች ጋር ወንዶች ከወንዶች ጋር ስለሚሆኑ ነው እንጂ አንድ ሆቴል ላይ ነው ወይ ፍሎራቸው ቢለያይ ነው። አንዳንዴ ደግሞ ፍሎራቸው ተመሳሳይ ሆነው ሩማቸው ነው የሚለያየው እንጂ በምንም እንትን ፋሚሊ አይለያይም ማለት ነው። ስለዚህ ይሄን በፊት የነበረው ትክክል ሊኖር ይችላል። አልፎ አልፎ እንደዚህ አይነት የፋሚሊ መለያየት አጋጥሞናል። ከአምና ጀምሮ ግን እንደዚህ አይነት ነገሮች ላይ በደንብ ተቋሙ እየሰራበት በነበረው ሂደት ጠንካራ አቋም ተወስደው መስተካከያ ተደርጎበታል። አሁን ደግሞ እንደዚህ አይነት ችግሮች 100% የሉም ብዬ አምናለሁ። ስለዚህ ወደ ዜሮ ደርሷል ማለት ነው። አልሐምዱሊላህ። እንግዲህ ይህን ካነሳን እንግዲህ የእኛ ሁጃጆች አብዛኛው ይታወቃሉና የውጭ ጉዞ ታሪክ የላቸውም። ስለዚህ እናንተ ደግሞ ያው በሲስተም ነው እንትን የምትሉት ቲኬቶችንም ቪዛዎችንም ሁሉንም በሲስተም ነው የላካችሁ ያላችሁት እና አብዛኛው ደርሷችኋል። ሰው መች እንደሚሄድ የት ቦታ እንደሚያርፍ ምናምን ሁሉ እያወቀን ያለው እሱ ጥሩ ሆኖ ሳለ እነዚህ መረጃዎች ግን በተለያየ አጋጣሚ ደግሞ ሊጠፋባቸው ይችላልና እንደው ቢጠፋባቸው ምንድን ነው የሚያደርጉት? እናንተ ድጋፍ የምታደርጉላቸውስ እንዴት ነው? ኦኬ፣ ይሄ መረጃ እንግዲህ ሲስተም ላይ የተመዘገበ መረጃዎች ናቸው። ግለሰቦች እነዚህ መረጃዎች ቢጠፍባቸው ሊጠፋም ይችላል። ኢንፋክት ለምሳሌ ይሄ ትናንሽ ቦርሳዎች አሉ አይደለ? ከዚህ ከተቋሙ የሚሰጣቸው ቦርሳም አለ። በግልም ተገዝቶ ሊኖረው የሚችል ቦርሳዎች ሊኖሩ ይችላሉ። እነዛ ቦርሳዎች ላይ ብዙ መረጃ በአንድ ሊይዝ ይችላል ሰው። ቲኬት፣ የተለያዩ መታወቂያዎቹን፣ ከዚህ የሚሰጣቸውን አይዲዎቹን፣ የንሱኩም አይዲ ይሁን ከተቋሙ የሚሰጠው አይዲም ይሁን እንዳለ ሊጥለው ይችላል የኛ ሁጃጅ ማለት ነው። ይሄ ሲሆን ምን ሊደረግ ይችላል ብለን ስናይ አንደኛ ቅርብ ቦታ ያው ሆቴሎች ይኖሩናሉ ውጭ ሀገር ላይ፣ እዛ ደግሞ ቢሮዎች አሉን። በቢሮ ላይ በማምጣት ከሲስተም ሙሉ መረጃ ማውጣት የሚቻልበት አጋጣሚ አለ ማለት ነው። ከዚህ በፊት ቲኬት ቢጠፋ ቲኬት ነምበሩን ለማግኘት ተብለው ብዙ ረጅም ሂደት ይካሄዳል። እስከ ሀገር ድረስ ተጻጽፎ ምን ተብሎ 2 ቀን ከዛ በላይም ሊፈጅ ይችላል።
ትክክለኛ የዚህ ሁጃጅ ትኬት ተገኝቶ ወደ ሀገር የምንመለስበት በጣም አስከፊ እንትን ነበር። አሁን ባለው ግን አቅራቢያ ባለው ሄዶ ለምሳሌ የትኛውም ሆቴል ሪሴፕሽን ጋር ሄዶ ለኪድማ ከዚህ የሚሄዱ የኛ ሰራተኞች ጋር ጎራ ካለ ሙሉ መረጃውን ከቲኬት ጀምሮ ከመታወቂያ ጀምረው ፕሪንት ተደርጎ የሚሰጠው ይሆናል ማለት ነው። ስለዚህ ቢጠፋም የማግኘት እንትን ይኖራል ወይም ቢበላሽም እንደዛ ነው። እንግዲህ ሌላው እንግዲህ የህጋዊ ሀጅ አድራጊ በሳውዲ አረቢያ ሀጅ ሚኒስቴር በወጣው የኑሱክ ፕላትፎርም የተመዘገበ ነው የሚል አለ እና የእናንተ ሲስተም እና ኑሱክ ምንድን ነው ልዩነቱና አንድነቱ? በመጀመሪያ ደረጃ ኑሱክስ ማለት ነው ማለት ነው? ኦኬ ኑሱክ ማለት ከዛ እንነሳና ኑሱክ ማለት ሳውዲ አረቢያ የዚህን የቪዛ አሰጣጥ ለሐጅም ለኡምራም የሚጠቀሙበት ዩኒፋይድ የሆነ ሲስተም ነው። ይህንን ሙሉ የነሱ ከሐረሜን ጋር የተገናኘ ሙሉ ነገር በዛ ኑሱክ በሚባል ሲስተም ማኔጅ ያደርጋሉ። የሐጅ ሂደቱም ከዚህ አንድ አካል ነው ማለት ነው። ስለዚህ ማንኛውም ሁጃጅ ሐጅ ለማድረግ ቪዛ ማግኘት አለበት። ቪዛ ለማግኘት ደግሞ ኑሱክ ላይ መመዝገብ መቻል አለበት ማለት ነው። በዛ የምዝገባ ስርዓት ነው ማለት ነው። አሁን የኛ ሲስተም ላይ የተመዘገቡ ሁጃጆች ወደ ኑሱክ ይወሰዳሉ። ኑሱክ ላይ የሚደረገው ሁሉ ተደርገው ክፍያዎች አሉ፣ የተለያዩ ነገሮች በዚህ ማኔጅ ተደርገው ከዛ ቪዛ ይወርዳል ማለት ነው። ስለዚህ ኑሱክ ቪዛ የሚወረደው ከኑሱክ ነው ማለት ነው። ስለዚህ ኑሱክ ማለት የዩኒፋይድ የሳውዲ አረቢያ የሐጅን ፕሮሰስ እና ሌሎች የኡምራም ማኔጅ የሚያደርጉበት ሲስተም ነው። ስለዚህ ሲስተማችሁና ኑሱክ እንዴት ነው የሚል አንድነት ውስጥ ልዩነቱ ምንድን ነው? የኛ ያው ሀገር ውስጥ ያለው እና በእኛ በተቋሙ ማኔጅ የሚደረጉ ኦፕሬሽኖቹን ማኔጅ ማድረጊያ ሲስተም ነው ይሄ ማለት ነው። ኑሱክ ደግሞ ያው ቪዛ እኛ አይደለም የምንሰጠው፣ ቪዛ ሳውዲ አረቢያ ሀገር ነው የምትሰጠው። ያም ቪዛ ፕሮሰስ የምናደርግበት ሲስተም ደግሞ የነሱ ነው። ይሄ የኛ ሲስተም ሎካል ሐጅ ማኔጅመንት ሲስተም የምንለው ሙሉ ኦፕሬሽን ከመዝገባ ጀምሮ ከክፍያ ጀምሮ ሆቴል ፕሌስ ማድረግ፣ የፍላይቶቹን ዲቴል ማውጣት፣ እነዚህ ባስ ላይ መመደብ፣ ሚና ላይ አረፋት ላይ ዱካኖቹን መመደብና የተለያዩ ኦፕሬሽኖች በዚህ መሀል የሚሰሩ ኦፕሬሽኖቹን ማኔጅ የሚደረግበት ሲስተም ነው። ያኛው ከሳኡዲ ጋር የሚያገናኘን ነገር ላይ የምንጠቀምበት ነው ማለት ነው። ስፔሲፊካሊ የተለያዩ ኮንትራቶችን እና ቪዛ ለማውረድ ማለት ነው። እሺ አንድ ሰው ከመጣን እንግዲህ የኑሱክ መታወቂያ ሁጃጆች ከየት ነው የሚያገኙት? አሁን እንግዲህ ኑሱክ መታወቂያ ያልያዘ ሁጃጅ ማንኛውም ሰርቪስ እንደማያገኝ፣ ማንኛውም አገልግሎት በሳውዲ ውስጥ እንደማያገኝ እንግዲህ ያየናቸው መረጃዎች ያመላክታሉ። እና አሁን ሁጃጁ ከዚህ ፎርም ወደ ኑሱክ ሄዷል። ኑሱክ ደግሞ የግድ መታወቂያ ማግኘት አለበት እና ይህን ከየት ነው የሚያገኘው? በጣም ጥሩ። ይሄ ሳውዲ አረቢያ አሁን ወደ ሐጅ የሚሄድ አውተንቲክ የሆነ ብቻ ማለት የተፈቀደለት ወይ ደግሞ ህጋዊ የሆነ ሰው ብቻ ወደ ሀገራቸው ገብተው ወይ ደግሞ ሐጅ እንዲያደርጉ በየጊዜ የተለያዩ አማራጮችን ይጠቀማሉ። ቪዛ መስጠቱ አንዱ አካል ነው ወደ ሀገራቸው ለመግባት። ከዛ ባሻገር ግን ሐጅ ላይ ለመሳተፍ ሌላ ኑሱክ አይዲ የሚሉ መታወቂያዎች አሉ ማለት ነው። ይህን መታወቂያ ያልያዘ ማንኛውም ሰው ወደ ሐጅ ቢገባ ወደ ሐጅ ፕሮሰስ ገብቶ ቢገኝ የተለያየ እርምጃ ሊወሰድበት ይችላል። ሙሉ በሙሉ ከሀገር ሊያስወጡ ይችላሉ። እንደ ሀገርም ድጋሜ እንዳይገባ የማድረግም ሂደትም አለ። የገንዘብ መቀጫ ማለት አሻራ ያስመታሉ ማለት ነው። በጣም ደግሞ ከፍተኛ ብር ነው ቅጣቱ ራሱ። ስለዚህ ይሄ ኑሱክ ካርድ ያላገኘ ማንኛውም ሁጃጅ ወደ ሐጅ ፕሮሰስ እንዳይገባ ኑሱክ አይዲ ይሰጣል ማለት ነው። ኑሱክ አይዲ የት ይሰጣል በሚለው ደግሞ ከዚህ በፊት እንግዲህ እንደምታውቁት መካ ላይም ተሰጥቷል። መዲና ላይም ደግሞ ልክ የመጀመሪያ ማረፊያችን መዲና ስለሆነ መዲና እንዲሰጥ አቅጣጫ ተቀምጦ ነበር። በዚህ ዓመት ባሳየው ፐርፎርማንስ የጠቅላይ ምክር ቤቱ የሐጅ ዘርፍ ባሳየው ፐርፎርማንስ እስከኛ ሀገር ድረስ መጥቶ ለመስጠት ተስማምተዋል። በዓለም ደረጃ ራሱ ከ3 ያልበለጠ ሀገር ነው፣ የአራተኛው የኛ ሀገር ነው የሚሆነው በዓለም ደረጃ ራሱ። ስለዚህ የተመረጣችሁ እንዴት ነው? በስራ ነው እንግዲህ አሁን ዳታ መቀባበል አለ የኢትዮጵያና የሳውዲ ሲስተሞች መሀልና እዛ ደግሞ የሚሰሩ ለኛ የተመደቡ ዘርፎች አሉ ኢትዮጵያና አፍሪካን ሀገር የሚከታተሉ። ከነሱ ጋር በሚናደርገው ኮሚኒኬሽን እና ሐጅ ዘርፉ ባደረገው ስራ መሰረት ትልቅ ስራ በመሰራቱ
እስከ ሀገራቸው ድረስ ሄደን ብንሰጣቸው ኦርጋናይዝድ ናቸው፣ ያለ ምንም ችግር መስጠት እንችላለን፣ ዳታ ኳሊቲ አለው በሚል ነው አክሰፕት ያደረጉን ማለት ነው። ስለዚህ ይሄ ትልቅ ስኬት ነው። ስለዚህ ኑሱክን እንዴት አድርጎ ነው መጠቀም ያለባቸው? ለኑሱክ እንዴት አድርጎ ነው መጠንቀቅ ያለባቸው? አንዳንድ ሁጃጆች ስለያዙ ብቻ ወይም ኪሳቸው ውስጥ ከተው ወይ ቦርሳቸው ውስጥ ከተው ሊንቀሳቀሱ ይችላሉ። ቅድም እርስዎ እንደነገሩን ደግሞ እሱን ያልያዘ ሰው ኦልሬዲ ምንም በተያዘ እርምጃ ሊወሰድበት ስለሚችል ሁጃጆች ምን አይነት ጥንቃቄ ማድረግ ያለባቸው ለዚህ መታወቂያ? የሳውዲ አረቢያን በተለያየ ሚዲያዎች ላይ እንደለቀቁት ከሆነ እንግዲህ እነሱ ባስቀመጡት አቅጣጫ መሰረት የተለያየ ጥንቃቄ እየሰጡ ይገኛሉ። ይሄ መታወቂያ ከሁጃጁ መለየት የለበትም። እንደውም ደግሞ የአንገት መንጠልጠያ ስላለው እሱ ነው ተይዞ መካሄድ ያለበት ማለት ነው። ኪስ አድርጎ ወይ ቦርሳ ውስጥ አድርጎ ለመንቀሳቀስም ያልተገባ እንግልት ሊያጋጥም ስለሚችል የቋንቋ ባሪየርም ስላለ ማለት ነው። ስለዚህ እስኪጠይቁ ድረስ ምን እስኪሉ ድረስ ካዩ እነሱ ራሱ ስለማይጠይቁ ወደ ሀረምን መግባት አይቻልም። ኢቭን ጠዋፍ ለማድረግም መጀመሪያ የሚሄዱ ሰዎች ኡምራ ለማድረግም ይቸገራሉ ማለት ነው። ስለዚህ ኑሱክ ላልተገባ እንግልት ሊያጋጥም ስለሚችል ኑሱኩን ከሆቴላቸው ወደ ማንኛውም ቦታ ሲንቀሳቀሱ ከራሳቸው ጋር ማድረግ ምንም አማራጭ የሌለው ነገር ነው ማለት ነው። ለእንትንስ አሁን ይህን ኑሱክን አሁን ለምሳሌ የበፊቱ ዝም ብሎ መታወቂያ በሚሰጥበት ሰዓት እዛ ያሉ ሙቂሞች የአንዱን መታወቂያ የአንዱን የማድረግ ሁኔታዎች አሉ። ምናልባት እንደዚህ አይነት ነገር እንዳይፈጠር አሁን ሁጃጁ ኑሱኩን ከራሱ መለየት መቻል የለበትም ማለት ነው። ይሄ ነገር ቢከሰትስ ምንድን ነው አደጋው? ይሄ በጣም ጠንከር ያለ ነገር ነው። ለሙቂሞቹም እነሱም በሚያውቁት እንትሮች እያስተላለፉ ነው መልእክት። ከመታወቂያ ባሻገር ሌላ ታስሪህ ያልያዘ ሰው መካ ውስጥ ከሐጅ ቲም ጋር ለመንቀሳቀስ በጣም ከባድ ነው አሁን ባለው ማለት ነው። ሁጃጅ የራሱን መታወቂያ ለሌላ ሰው አሳልፈው ቢሰጥ ሁለቱም የሚቀጡ ይሆናል ማለት ነው። እዚህ ላይ ሰጪውም ላይም ተቀባዩም ላይ አደጋ ይደርሳል፣ በጣም ለአደጋ ይደርሳል። ስለዚህ ኑሱክ ራስና ራስ ብቻ የሚጠቀሙበት ከራስ መለየት የለበትም ማለት በትክክል። ይሄ ከተደረገ ተቋሙ ምንም ሊያደርግ አይችልም። ተቋሙ ማድረግ የሚችለው ይህን ኑሱክ በአግባቡ ማስረከብና መረጃው መስጠት ነው። ከዛ ባሻገር በራሱ ፍላጎት እንደዚህ አይነት ነገር ከተከሰተ ላልተገባ ነገርን ብቻ ሳይሆን በጣም ከፍተኛ ችግር ሊያጋጥም ስለሚችል ኑሱክ ካርድ ለአንድ ሰው ብቻ ለተሰጠው ሰው ብቻ ነው መጠቀም ያለባቸው ማለት ነው። እሱም ደግሞ ከነሱ መለየት የለበትም። ስለዚህ ምናልባት ቀረ ወይም ደግሞ ከባለፉት ዓመታት የተለየ አለ ወይም ደግሞ በቀጣይ ደግሞ ከእናንተ ስራ ጋር ለመቀጠል መልእክት ካለዎት ያጋሩ። አልሐምዱሊላህ እንግዲህ እንደምታውቁት ሐጅ በየጊዜ የተሻለ መሻሻያ ተደርገው ሁጃጆቻችን ተደራሽ እንዲሆን እየተደረገ ይገኛል። አሁን በዚህ ሰዓት ቅድም ባላችሁት መሰረት መዝገባ ተጠናቆ መቼ እንደሚበር መቼ እንደሚመለስና እንደውም ደግሞ የሚያርፉበት ሆቴል በምን ባስ እንደሚሄዱ ከነቁጥሩ የባስ ቁጥር ኦልሬዲ መዲና ላይ የሚጠብቃቸው በዚህ ልክ ተዘጋጅተው እየጠበቃቸው ይገኛል። ወደፊት ደግሞ እንግዲህ እኛም ውስጥ ለውስጥ የሚሻሻሉ ነገሮች አሉ የተሻለ ተደራሽ ለማድረግ። ለምሳሌ አቅም ያላቸው ሰዎች ቤታቸው ቁጭ ብለው እንዲመዘገቡ ዘንድሮ ካሁኑ ዝግጅት ጨርሰናል። ከቀጣይ ዓመት ጀምሮ ኢንሻአላህ የኦንላይን ምዝገባ ማለት ነው። በቤቱ ቁጭ ብለው አሁን 30 ምዝገባ ጣቢያ አለን። ያው በየቤቱ ሲስተም ላይ ገብተው በሞባይል አፕሊኬሽን ገብተው መመዝገብ የሚችሉ ማንኛውም ሰዎች መመዝገብ እንዲችሉ ተደርጓል። ከባንኮች ጋር ስለተገናኘ ያው ኦንላይን እዛው መክፈል እንዲችሉና ከቤታቸው ሳይወጡ ፕሌን ውስጥ ገብቶ ሐጅ እንዲሄዱ የሚደረግ ይሆናል ማለት ነው ኢንሻአላህ። እንግዲህ የዕለቱ ፕሮግራማችን ይህን ይመስላል። የዛሬ ፕሮግራምን ያቀረቡልን ሀጂ ፈይሰል ማማ በጠቅላይ ምክር ቤት የሲስተም ባለሙያ ናቸው። እዚህ ስቱዲዮአችን ድረስ መጥተው ላስተላለፉልን መልእክት በአላህ ስም እናመሰግናለን። በቀጣይ እንግዲህ ይህንንና ይህንን የመሰለ ፕሮግራሞች ላይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።